በተለይ ኩላሊት ውስጥ ማለት ከብዙ ነገር ጋር ነው የሚገናኘው። ባይዘ አንዳንዴ ይስት በርግሮ ቅድም ያልኳቸው ይስት በርግሮ ካለ አንጀት ውስጥ ያሉ ፈንገሶች ደብል ፕሮዲውስድ ከምግብ ብቻ ላይሆን ይችላል። ስለዚህ ኦክስሌት ትልቅ ኮንሰርን ነው። ሮዛ ኦክስሌት ኢዝ አ ሪሊ ጉድ ኮንሰርን። ነሰሰርሊ ከምግብ መቀነስ ሙሉ በሙሉ ማስወጣት ጥሩ አይደለም። ባይዞ በተለይ በአንዴ ኦክስሌትን ሃይ ኦክስሌት ራሱ ቢል በላብራቶሪ አረጋግጣችሁ ሃይ ኦክስሌት ራሱ ቢል ኦክስሌትን በአንዴ ብታወርጂው ኢስ ቬሪ ቬሪ ዴንጀረስ። እጅግ አደገኛ ነገር ነው የሚፈጠረው። ባይዞ ዊ ኮል ኢት ዳምፒንግ ኢፌክት ኦፍ ኦክስሌት። በየቦታው የተሰገሰገ ጉልብጥ ብሎ ነው እንዳለ የሚመጣው ማለት ነው። በጣም አደገኛ ነው። yes dumping effect oxalate is really dangerous። ስለዚህ በአንዴ ኦክስሌት አለው ብለሽ መሸሽ ሳይሆን ግልጥ ሆነ ቀስ እያልሽ ነው። ቀስ እያልሽ ባይንደርም ካፈለግሽ ካልሲየም ባይንድ ያደርገዋል ከማግኒዚየም ጋር አድርገው ካልማግ አንድ ላይ ምናምን ይደረጋል ማለት ነው። ውሃ ምናምን በደንብ መስጠት ያስፈልጋል ማለት ነው። ኢንፋክት ኦክስሌት የራሱ ጥቅምም አለው በተወሰነ ደረጃ ማለት ነው። ኢትስ ኖት ፖይዝን ባይዘ ሲበዛ የሚያመጣው ነገር ነው እንጂ ኦክስሌት ኢዝ ሪሊ ኢምፖርታንት በተወሰነ ደረጃ። አሁን እንጀራም እኮ የምላችሁ ጤፍ ውስጥ አለ በጣም ማአት ባይዘ ሎ ኦክስሌት ደግሞ ላስወግድ የምትሉ ከሆነ አብዛኛው ምግብ አለ ኦክስሌት ማለት ነው። እና ደግሞ አንጀት ውስጥም ይመረታል ባልኳችሁ ባክቴሪያዎች ይስቶች። ሰው ሮዛ ገብቶሻል? አው ገብቶኛል። ግን እኔ ማወቅ የፈለኩት ለእኛ ለስፔሻሊ ልጆቻችን አፌክት አለ ወይ ወይስ ለኖርማል ሰውና ለነሱ ልዩነት አለ ወይ ለማለት ነው የፈለኩት። በጣም ኮንፊውዝ ስላደረገኝ ነው ግን ከይቅርታ ጋር። እሺ ልጆችን በጣም በዚህ ነገር ስለረበሽኳቸው ነው። በጣም ማወቅ ስላለብኝ ነው ከይቅርታ ጋር ግን ፕሊዝ። ኦክስሌት ልጅሽ ሃይ ኦክስሌት ካለው የሚያሳየው ምልክት አለ። በምልክት ደረጃ በምርመራ ማረጋገጥም ይቻላል ማለት ነው እሱ ካለው። ስለዚህ ከምርመራዎቹ መካከል ደግሞ ይስትም ካለ አንጀት ውስጥ የተዛባ ባክቴሪያ ካለ ይህንንም ማሰብ ያስፈልጋል። ከውስጥም ሊመረስ ስለሚችል ከዛ በኋላ ሎ ኦክስሌት ስታደርጊ ለዘላለም ሎ ኦክስሌት ማድረግ አይደለም። አዘርዋይስ እሱ ሲምፕተም ማኔጅመንት ሸፋፈንሽው ለጊዜው ማለት ነው። ሎ ኦክስሌትን ሃንድል ማድረግ መቻል አለበት እኮ ሰውነትሽ። ያዚህ ሁለት አይነት ናቸው፣ ሶልብል እና ኢንሶልብል፣ የሚማሙና የማይማሙ እንጂ ኦክስሌት ፐርሴ እንደ መርዝ ልክ እንደ ቅድም እንዳወራ ነው ከዛ ለዘላለም አይደለም። ምግብ ውስጥ በቃ ካልሲየም በደንብ ያለው ምግብ የሚበላ ከሆነ ውሃ በደንብ የሚጠጣ ከሆነ የሚጠቀመውን ይጠቀማል፣ የሚወጣውን ይወጣል ማለት ነው። ኤክሰስ ፕሮዳክሽን ከውጭ ደግሞ ኤክሰስ መስጠቱ ነው እንጂ ኮምፕሊትሊ ማስወገድ ኮምፕሊትሊ ኦክስሌት የሚባል ነገር አያስፈልግም ካል ምግብ አያስፈልግም እያለ ኖ ፕላንት እንዳላላቸው ባይዘ ዚሮ ምናምን አታገኙም እኮ። ሎ ኦክስሌት አደረጋችሁ ከዛ ባይንድ እያደረጋችሁ ቅድም ካልሲየም ማግኒዚየም ሞከራችሁ እየቀነሰ ይመጣል። ሲምፕተሞቹም እንደዛው የተስተካከሉ ይመጣሉ። ከዛ በኋላ ዩ ካን ሪኢንትሮዲዩስ ማለት ነው ሞዴሬት የሆኑትን ምናምን አትሊስት አሁን ሃይ ኦክስሌት የሆኑት እንደ ስፒናች አይነት አቮይድ ማድረግ ትችላለች ማለት ነው። እና መጠኑን ደግሞ መቀነስ። አሁን ስፒናች በጣም ሱፐር ፉድ በጣም ብዙ ጥቅም አለው ባይዙ በተለይ አይረን ፕሮፋይሉ ምናምን በጣም አሪፍ ነው። ኦክስሌቱም እንደዛው ሀይ ነው። ስለዚህ ዴይሊ የምታደርጊው ነገር አይደለም ማለት ነው። ታዩታላችሁ ስኳር፣ ድንች፣ እንጀራ ምናምን ጤፍ ለተወሰነ ጊዜ ምናምን ቀንሱትና ኦክስሌት ራሱ አይኖሯቸው ማለት ነው። ሰውነት ውስጥ ቢልድ ያደረገው በተለይ ከኢስቱ ጋር በተገናኘ ምናምን ኮድ ካስተካከላችሁት በኋላ መጠኑ ስሎሊ ኢንትሮዱስ ያደረጋችሁ ቶሎሬት ያደረጋል ላያደረግ የሚለውን ታያላችሁ ማለት ነው። የዛኔ ቶሎሬት ማድረግ ባላንሱን መስራት ይጀምራል ሰውነታችሁ ማለት ነው። ኔቸር ኢዝ ቬሪ ስማርት ሰውነታችን ኖስ ሃው ቱ ሃንድል ሃው ቱ ሜክ አ ባላንስ ማለት ነው። የሆነ ነገር ካረበሸው በስተቀር ሰውነታችን ካን ሃንድል እኮ በቃ የሚፈልገውን ይወስዳል፣ የማይፈልገውን የሚያስወጣበት ሜካኒዝም አለው። ያን ሜካኒዝም ትንሽ ደገፍ ማድረግ ብቻ ነው የሚያስፈልገው።
በተለይ ዳሜጅ የሆነ ሲስተም ከሆነ እሱን እስኪያስተካክል ስትራግል ሊያደርግ ይችላል ሰምተኝ። አዘርዋይስ ዋንስ የሆነ ታይም ከረዳሽ በኋላ እየተስተካከለ ይመጣል ማለት ቶሎሬት እያደረገው ይመጣል ማለት ነው። ብዙ ነገሮች ይሄ ኦቲስቲክ ስለሆኑ አይደለም አለ ሁሉም ማት አሉ እኮ አሁን ጠጠር ስቶን ፎርመሮች አሉ ባይዘ ዛሬ ኩላሊት ውስጥ ጠጠር በግራ በኩል ነገ በቀኝ በኩል ዛሬ እዚህ ጋር ነገ እዛ ጋር ጠጠር ሲፈጥሩ የሚኖሩ አሉ። በተለይ ካልሲየም ኦክዝሌት አብዛኛው ጠጠር ባይዘ እሱ ነው ላይ ጠጠር። ስለዚህ ነው ምክንያቱም ከካልሲየም ጋር ልክ እንደ ማግኔት ነው። በቃ ኦክስሌትና ካልሲየም ፍቅር ናቸው። ከተገናኙ አይፋቱም፣ ጥብቅ ነው። ስለዚህ ጠጠር ይፈጥራሉ፣ ክሪስታል ይፈጥራሉ። ካልሲየም ኦክስሌት የሚባል ይሄ ክሪስታል ነው እንግዲህ ጠጠር የምንለው ማለት ነው። በራሱ ደግሞ ኦክስሌት ሶሉብል የሆነው ይሰራጭና ብዙ ኒውሮን ነርቮች መቆጣት እንግዲህ ብዙ ቦታ ኢንፍላሜሽን እንዲፈጠር ያደርጋል ማለት ነው። ይሄ ኤክሰስ ሲበዛ ስለዚህ መብዛት የለበትም። ለሁሉም ነው ወይ ኢንዲፔንደንስ ባለበት ሁኔታ ተመርምሮ ደግሞ የተረጋገጠ ከሆነ ዛስ ውል ቢ ፋይን። አር ዩ ክሊር ናው ሚስ ሮዛ? አዎ አቲ ጂጂ ጥያቄ ያላት መሰለኝ። ዶክተርን እንግዲህ ይዘነዋል። ሰዓቱን ተሻሽለብታል። በጊዜ ነው የመጣው። ቶሎ ጥያቄ አትጠይቁ። እኔ እንኳን ብዙ ጥያቄ የለኝም። በምግብ ዙሪያ እንደማያዳግም አድርጎ ነው ያስረዳን። አይሄው እንደስታንድ ብርት ገብቶኛል በደንብ በደንብ ኤክስፕሌን ዌል ኤክስፕሌንድ ነው። በጣም ቴንኪው ዶክተር። እኔ ጥያቄ አንድ ነገር ነው ላይክ ቅድም ስታስረዳ ኬሚካሉ ሆዳችን ውስጥ ያለው እንትን ምግብ ዳይጀስት የሚያደርገው ዳይሉት ይሆናል ስላልከው እና አሁን አንድ ባኒ የማያየው ነገር አለና የእህቴ አሁን ምግብ ጎርሶ ሲፕ እያደረገ ነው የሚበላው እና በጣም ሁሉ ጊዜ ብሎትድ ነው። በቃ ደህና እንትንም ቢሆን ትንሽ በልቶ እንትን ይላል እና እኔ አሴ ከምግብ በኋላ እና ከምግብ በፊት አትሊስት ሀፈን አወር ይቆይ ላይክ የሆነ ሰምቼ አውቃለሁ ስለ ዳይሉት ይሆናል እና ይህ ክሊኒካል ፕሩፍ ነው ወይ? ስለዚህ የምትነግረኝ ነገር ካለ ነው። ከመብላታችን እና ከበላን በኋላ ውሃ አፍተር ሀውለም ላይክ ለስንት ደቂቃ ባንጠጣ ዲፔንደንስ። አሁን ዳይሉት ነው ስንል ዊክ ነው ገባሻ? ስለ ስቶማክ አሲድ ነው መሰለኝ ዊክ ይሆናል። ስለዚህ ስለሱ እያወራሽ ከሆነ ኢን ዘ ፈርስት ፕሌስ ዊክ የሆነበት ምክንያት ቅድም አውርተናል ገባሻ? ጨጓራ አሲድ የሚያመነጩ ሴሎች በትክክል እያመነጩ አለመሆናቸው በተለያየ ምክንያት ጨጓራ ውስጥ ባለው መቆጣት ባለ ኢንፍላሜሽን በኤች ፓይሎሪ ዋቴቨር ለጨጓራ አሲድ የሚያስፈልግ በቂ ግብአት ባለመኖሩ ከሱ አንዱ ለምሳሌ ጨው ነው። በነገራችን ላይ ክሎራይድ ከጨው ውስጥ ያለችው፣ ሶዲየም በራሱ ውሃ በደንብ ይፈልጋል። ጨጓራችን አንጀታችን በነገራችን ላይ በጣም ውሃ የሚፈልግ አብዛኛው ነገር ውሃ ስለሆነ ይሄ ሙከስ ነገሩ በጣም እሱ ነው በቃ ሴሎቹን ሸፍኖ ያዘው። እዛ አሲድ ውስጥ ራሱ ሴሎቹ በሰላም እንዲኖሩ የሚያደርገው ባይዞ እኔ አይገርማችሁም? ፒኤቹ ከ1.5 እስከ 3 ያለ አንዳንዶቹ ነው 2.5 ድረስ ነው ያለን በጣም ስትሮንግ አሲድ ሃይድሮክሎሪክ አሲድ። አውጥታችሁ እኮ እጃችሁ ላይ ብታደርጉት እጃችሁን በስቶት ነው የሚያልፈው። ጨጓራ ውስጥ ግን ሰላም ነው። ለምን እንደሆነ ታውቃላችሁ? ዋናው ይሄ ቲክ የሆነው ወፍራም የሆነው ዘለግላጋው ሙከስ ነው። ይሄ አንጀት ምናምን ዱለት ሲሰራ አይታችሁ ከሆነ እንደ ንፍጥ ይመስለው ነገር ማለት ነው። እሱ በጣም በፍጥነት ቶሎ የሚመረተው ደግሞ አብዛኛው ፓርቱ ውሃ ነው። ስለዚህ ውሃ መጠጣት በጣም ወሳኝ። ውሃ ብቻውን ሳይሆን ደግሞ ሶዲየም ያስፈልጋል። እዛ ውስጥ ሚነራል ያለው ሰምሃው ውሃ ዝም ብሎ ውሃ ኪቶ ብቻውን አይደለም መሆን ያለበት። ተፈጥሮ ያለው ታዩታላችኋል። ውሃ ያለው ሶዲየም አለው ምን አለው ተብሎ ይጻፍበታል። በተፈጥሮ ያለ ማለት ነው። ስለዚህ ያንን ውሃ ማግኘት ወሳኝ ነው። ከምግብ በፊት በተለይ ውሃ መጠጣት ለማንም ሰው ይመከራል። ከምግብ ከ30 ደቂቃ በፊት ውሃ መጠጣት በጣም ይመከራል ለሁሉም ሰው። ምግብ ከመብላታችን በፊት ከ30 ደቂቃ በፊት ውሃ ሳይበዛ ግማሽ ብርጭቆ 1 ብርጭቆ መጠጣት is really good thing
ምግብ እየበላን እያኘክን ውሃ እየጠጣን ሲሆን እሱም ደግሞ በጣም ዳይሉት ያደርገዋል ብዙ ነገር ላይ ማለት ነው። ምግብ ከበላን በኋላ ውሃ በደንብ መጠጣት ይኖርብናል። የስ አትሊስት 1 ሰዓት ተኩል ምናምን ጠብቀን ውሃ በደንብ ስንጠጣ ደግሞ ውሃ ባይዞ በአንዴ ውሃ በተፈጥሮ በአንዴ እንዲህ መጠጣት የለብን። የድሮ ሰዎች አይታችሁ እንደሆነ ውሃ እንዲህ በአንዴ ብዙ ስጠጡ ቆማችሁ ልጅ ይቆጣሉ። ትላልቅ እናቶች፣ እናቴ እንደዛ ትቆጣ ነበር ልጅ ሆነ። እንዴት አወቁት ነው የምለው። ባይዞ በአንዴ ውሃ አይጠጣም። በአንዴ ብዙ በጠጣን ቁጥር በነገራችን ላይ በጣም ብዙ በጠጣን በት ልንሞትም እንችላለን። ሰርፕራይዝ። ስለዚህ ውሃ በትንሽ አሁንም መጠጣት ነው ያለብን። አሁን ለምሳሌ አንድ ሰው 3 ሊትር በ24 ሰዓት ውስጥ 3 ሊትር 4 ሊትር ይጠጣ ሲባል እስከ ምሳ ሰዓት ይችን 4 ሊትር እንደ ጸበል ጸጥ ያርጋት ማለት አይደለም። እንጠጣለን። ወደ ሴል ሪሃይድሬት ሳያደርገን ሳያረሰርስ ሰውነታችን በሽንት መልክ ይወጣል። ሲወጣ ደግሞ ሽንት ብቻውን አይወጣም። ማግኔዚየምን፣ ካልሲየምን፣ ሶዲየምን ሚኔራላችን ጥብ እያደረገ ነው የሚወጣው ማለት ነው። እነዚህ ደግሞ ከልብ ጋር በተገናኘ ከብዙ ነገር ጋር። ስለዚህ ውሃን ቀስ እያል ቶሎ ነው መጠጣት ያለብን። ይሄ በ24 ሰዓት የምንጨርሰው ውሃ መሆን አለበት ማለት ነው። ጠጥቶ ወዲያው ለሽንት ቤት ለሽንት ለመሽናት ከሆነ የምንጠጣው ከሆነ ለምን እንጠጣለን? አላማው እንደዛ ሳይሆን እኮ እንዲያርሰን ነው። ሴሎቻችን ይፈልጋሉ። እሱ ራሱ ሳይንስ አለው። ባይዘ እንግዲህ የምናደርገው ውሃ ከመጠጣታችን በፊት ሙከስ ውስጥ እንዲገባለን። ምክንያቱም ውሃው መጀመሪያ ከመጠጡ በፊት መቼም ሙከስ ውስጥ ነው አለ። መጀመሪያ ሙከስ ውስጥ ዲቴል ማድረግ አለብን። የዝልግላጋ ነገር ውስጥ 90% ውሃ ነው አልኳቸዋል። ውሃ ለጊዜው እዛ ይቆያል። ከዛ ይመጠጣል፣ ሴል ውስጥ ይገባል፣ ስራ ይሰራል። ከሰራ በኋላ ሴላችን ሪሃይድሬት ካደረገ በኋላ በሽንት መልክ ቶክሲኖቹን ይዞ ይወጣል ማለት ነው። ወተር ሶሉብል የሆኑትን የሽንት መልክ። ይህንን እድል እንድንሰጠው ግን ሶዲየም ያስፈልገዋል። ሚኒመም ሶዲየም ያለው ውሃ መሆን አለበት ማለት ነው። የአንጀታችን የሞከስ ነገር ዘግላጋ ነገር ውስጥ ለመቆየት ሶዲየም ያስፈልገዋል። ከዛ ደግሞ ሴል ውስጥ ለመግባት ደግሞ ፖታሲየም ይፈልጋል። አቮካዶ ውስጥ ምናምን ሙዝ ውስጥ ምናምን ታገኙታላችሁ። ሙዝ በደንብ አለው። አቮካዶ ወደ ሴል ለመግባት ፖታሲየም ግድ ነው። አንገታችሁ ላይ ራሱ እንደው ረግቶ ለመቀመጥ አንዳንድ ያታችሁ ከሆነ ውሃ ስጠጡ በተለይ እንደው ዲስትል ወተር ተጠቅሞ የሚያውቅ ሰው አለ? እስቲ አንድ ቁጥር ዲስትል ወተር ጠጥቶ የሚያውቅ ሰው? አይመከርም። ጂጂ ጠጥተሻል? አልጠጣም። እየተበረዘ ነው ወይስ ጠጣለች? ኢቫፖሬት የተደረገ ፈልቶ? አዎ አንድ ኤክስፔንሲቭ ዋተር አለ እዚህ 4 በፍራክሽናል ዲስትሌሽን የወጣ ይሄ ማለት